የራሷ አሮባት የሰው ታማስላለች አሉ። ያንተ ትዳርና ህይወት እዛ እየፈረሰ ዘንድሮም ነፂ ጋር ነህ። ሰማኛለህ አብርሽ፣ መሄድ ካለብን አንድ ላይ እንሄዳለን። አብረን ማለት አብራችሁ ልትኖሩ ነው እንደዚህ በዚህ ሁኔታ? ምን ማለት ነው? አንተ ሳይክ ማለት ጥሩ ላይ አይመስለኝም አሁን ላይ። ኧረ እባክሽ፣ ከዛ አሁንም የሚፈጠረው ነገር ሰላም አይሆንም ከዚህ በኋላ ያለው ነገር እና እንዴት ነው ኔክስት ቼክ ነው? ስለዚህ ማለት እንዴት በቃ ነው እኔ በጣም የምናደደው ለምን ታውቃላችሁ? ቆሞ እሷ የምታወራውን ነገር እንደ ህፃን ልጅ ጡጦ ይጋታል። አንድ ነገር ልንገራችሁ ውድ ቤተሰቦቼ፣ ከተሳሳትኩኝ የባካችሁን አርሙኝ። አይደለም በእንደዚህ አይነት ሁኔታ በአካል ተገናኝቶ ከሌላ ማለት በሌላ ወይ ከሚያስበው ሰው ጋር ተገናኝቶ ማውራት ይቅርና ቤታችሁ ቁጭ ብላችሁ በቻት ከሌላ ሴት ጋር በሌላ ኢንቴንሽን ማውራት መማገጥ ይባላል። ቺት ማድረግ ይባላል። ለማለት የፈለጉት ገብቷቸዋል። እዛ ቤቱ እየተመሰቃቀለ ነፍሰ ጡር ሚስቱ እንደዛ አራ ባለችበት ሁኔታ የራሱ ቤት ወጥ እዛ እያረረ እዚህ የሰውን ህይወትና የሰውን ነገር ለማስተካከል የሰውን ወጥ ያማሰላል እየመጣ። ሩታ ይሄ ነገር በጣም የተባባሰ ምናምን ስለሚሄድ አዳምጡ። አንቺም ያው የምታስቢው ነገር በአይን መረዳት አይቅትም ፊትሽ ላይ። ምክንያቱም ነፂን ስታገኛት የምታሳየው ነገር ልክ አይደለም። ብቻሽን ቤት ውስጥ ስትሆኚ የምታሳዩ ነገሮች የምታስቢያቸው ነገሮች ስለሚያስፈራ እሱን አስቤ ቢያንስ ከነገሩ መሸሽ ይሻላል ብዬ ቤተሰብ ጋር ላደርሰሽ ነበር የመጣሁት። አብርሃም፣ አንተ እዛ የማይመለከትህን የድግስ ወጥ ታማሰላለክ። የቤትህ ወጥ እንዴት እንዳረረ ተመልከት። እኔ በዚህ ሰዓት ሩታን ምንም ልል አልችልም። ተረጋግተሽ ቁጭ ብለሽ አዋሪው ለምንድን ነው የምትቆጩ ምናምን ልል አልችልም። ምክንያቱም የልጁን ስራ በደንብ አድርጋችሁ እያያችሁት ስለሆነ። እንደውም ሩታ በጣም ከምነግራችሁ በላይ እኔ ትዕግስቷን ያየሁበት ሳምንት ነው ይሄ ሳምንት። ስታይ ሲሆን ሲደረግ ነው እንጂ እራሷ እየፈጠረች ምንም አይነት ጸብ ስትፈጥር አላየናትም። በዚህ የማትስማሙ ሰዎች ካላችሁ አይናችሁን ጠረግ አድርጉና አይናችሁን አሰሩት። ነገር ግን እያየች እየሰማች ያለችው ነገር እኔ እንጃ እናንተ ብትሆኑ ምንድን ነበር ልታደርጉ የምትችሉት? በተለይ በእሷ የምትፈርዱ። ስለዚህ አንድ ነገር አውቃለሁኝ፣ ሩታ ከዚህ ቤት ትሄዳለች ብዬ አላስብም። ወደ ቤተሰቦቿ እንድትሄድም አልፈልግም። አይኖ ነገሮች በጣም እየተካሩ እየተባባሱ ነው ያሉት። ግን አሁንም ድረስ አስረግጬ የምነግራችሁ ነገር በተለይ የአብርሽና የሩታን መለያየት፣ መከፋፈል፣ ቤተሰባቸውና ትዳራቸው መበተኑን በደንብ አድርጋችሁ በተጠንቀቅ ቆማችሁ የምትጠብቁ ሰዎች አስረግጬ ልንገራችሁ፣ አብርሽም የሩታም ሩታዬም ደግሞ የአብርሽ ብቻ ናት። ፈጣሪ ያጣመረውን ፈጣሪ አንድ ያደረገውን ማንም ሊለየውና ሊነቀንቀው አይችልም። ነፂ ለራሴ ብቻ አይደለም እያሰብኩኝ ያሉት ነፂ፣ ላንቺም እያሰብኩኝ ነው። ግን ደግሞ ላንቺም ደህንነት ለማናችንም ደህንነት ምን አግብቶክ ሞር የተሻለ የሚሆነው በቃ እሺ በይኝ በእናትህ እኮ ለኔ ደህንነት እዚህ ብሆን ወይም ደግሞ አንተ ከኔ ጋር ብታጅራኬክ በቃ እውነትም አንተ የኔ ሰላም አሳስቦ ከሆነ ስለኔ የምታስብ ከሆነ አብረን እንሂድ። ስለኔ የምታስብ ከሆነ ስለኔ የሚጨንቅህ ከሆነ ና ቡታጅራ አብረን እንሂድ ነው እያለች ያለችው። ምን አግብቶክ ነው አንተ ወንድሜ? አሁን ምን አግብቶክ ነው ስለማይመለከትህ ህይወት እየገባህ የምትፈተፍተው? ቢያንስ እዛ ሰላም እኮ ብትሆን እዚህ እሺ የሷ እንባ የሷ ህይወት ያሳስበኛል ምናምን ብትለኝ ችግር የለውም። እዛ አንተ እየተበላሸ ነው። መበላሸቱን ላሳይክ። አቤልና ኤፍሬም ሸኳው እነዚህ ሜዳ አንተ ነገሮች የሚስተካከሉ ይመስላል ነው እንደዚህ ከሆነ በቃ እኔ ካልተስተካከለም ኤፍሬም አንድ ነገር ልንገር አይደል? እኔ አሁን ላይ ተስፋ ቆርጫለሁኝ። ገባ? እኔ ባለፈው በዛ እንትን እንዴት እንደሆንኩኝ እኔ ነኝ የማውቀው። ተረዳኝ። በጥፊ ነው የተመታሁት፣ ግን ዝም ብያት ነው ያንንም ያለፍኳት ማለት ነው። ቆይ ጥፊውን ቶ ምን አድርገህ ነው? ተስፋ እኮ ሰው የሚቆርጠው የሆነ የሞከረው ወይም ደግሞ የሆነ ለማድረግ የጣረው ነገር ሲኖር ነው። አድርጎ መጨረሻ ላይ እልሁ ሲደርስ ውይ በቃ ተስፋ ቆረጥኩኝ ይባላል። ና ቁጭ በልና እንነጋገር ስትባል የምትመናጨቅ ሰውዬ
ምን አድርገህ ነው አንተ ተስፋ የቆረጥከው እንዴ? ተስፋ የቆረጠ ሰው እንዲህ ነው እንዴ? እኛ ተስፋ የቆረጠ ሰው አናውቅም። አብርሃምና ሩታን ብቻ አይደለም፣ ነፃነትን ብቻ አይደለም፣ ኤፍሬምና አቤልንም የምላችሁ ነገር አለኝ። የአብርሽና የሩታ ወዳጆች፣ የግሬስ ፋሚሊ ይህን ቪዲዮ እስከ መጨረሻው ድረስ ተመልከቱት። ወደ በኋላ የማስተላልፈው ወሳኝ መልእክትና የማሳያችሁ ወሳኝ ቪዲዮ አለኝ። በቃ ሞክራችሁ ከእናንተ አቅም በላይ ሆኗል አይደለ? ስለዚህ አቅም አለው ለምትሉት ሰው ነገሩን አስተላልፉ እንጂ የየራሳችሁን ሐሳብና ግምት እየያዛችሁ እየመጣችሁ ልጆቹን ካለባቸው ጭንቀትና ካለባቸው የባሰ ፈተናና ትብትብ ውስጥ አትክተቷቸው እባካችሁን። ማለት ሁለታችሁም በየራሳችሁ ፊና እየጎተታችኋቸው ነው አሁን ያላችሁት። አቤልም በዚህ በኩል ሩታን ይጎትታታል፣ አንተም በዚህ በኩል ኤፍሬም አብርሃምን እየጎተትከው ነው። መሀል ላይ የሚፈጠረው ነገር በጣም ያስፈራኛል። ውድ ቤተሰቦቼ በዚህ ሐሳብ ተስማማላችሁ ብዬ አስባለሁኝ። ምናልባት ኤፍሬምን በራሱ መንገድ ትክክል ሊሆን ይችላል፣ አቤልን በራሱ መንገድ ትክክል ሊሆን ይችላል። እባካችሁን ትክክለኛነታችሁን ይዛችሁ በቃ ካቃታችሁ ውጡ። ሰላም ነው እንጂ በዚህ ሰዓት የሚያስፈልገው ለእነዚህ ሰዎች ከሀገር እየተነሱ እንዲወጡ ወደ የቤተሰቦቻቸው እንዲለያዩ መሆን የለበትም። መሀል ላይ የሚፈጠር ክፍተት በጣም ብዙ ዋጋ እንደሚያስከፍል እናንተ ህይወት ስላላያችሁ ላታውቁ ትችላላችሁ፣ ልጆችም ስለሆናችሁ ማለት ነው። እምትሉትን በሉ እናንተ ውድ ቤተሰቦቼ። ያ ጋይስ እንግዲህ ከሰሞኑ በግሬስ ፋሚሊ ውስጥ ማለትም በአብርሽ በሩታና በነፂ መካከል እየተፈጠረ ያለውን ነገር የኔ ቻናል ቤተሰብ ከሆናችሁ አለማወቅ አትችሉም። ምክንያቱም ቀን በቀን አዳዲስ ቪዲዮዎችን እያስኩላችሁ እየመጣሁኝ ስለሆነ ማለት ነው። ትላንትና እንደዛ አተካራ በተፈጠረበት ማግስት አብርሃም ዛሬም ከነፂ ጋር የመጣበት ቪዲዮና ሩታም በፊናዋ ከአቤላ ጋር አብርሽም ደግሞ በሌላ ፊና ከኤፍሬም ጋር የተለያዩ የራሳቸውን ምክሮች እየተመካከሩ የተቀረጸው ቪዲዮ ደርሶኛል ማለት ነው። ሁልጊዜም እንደምታደርጉት ከነሱ ቤት በሩጫ ወደዚህ ቤት መታችሁ የኔን ሐሳብና አስተያየቶች ልትሰሙ እንደምትመጡ ስለማቅ እንደተለመደው እኔም እንደዚህ በቪዲዮ እያየሁኝ ሐሳብና አስተያየቴን የምሰጥበት ይሆናል። እናንተም ውድ ተመልካቾቼ ደግሞ በኮሜንት ላይ ሐሳብና አስተያየቶቻችሁ በነፃነትና በጨዋነት እያስቀመጣችሁልኝ የዛሬውን ቪዲዮ ከመጀመራችን በፊት ግን ቪዲዮዎቼን እያያችሁ ሰብስክራይብ የማታደርጉት በጣም ብዙ ሰዎች እንደሆናችሁ ዩቲዩብ እየነገረኝ ስለሆነ እባካችሁን ሁላችሁም ሰብስክራይብ የምትለዋን ምልክትና ከጎን የምትመጣላችሁን የደወል ምልክት እየነካችሁ እንዲሁም ይህንን ቪዲዮ ደግሞ ላይክ በማድረግ የኮሜንቱ የመጀመሪያ ቦታ ላይ ያስቀመጥኩላችሁን በዩቲዩብ ገንዘብ መስራት የምትፈልጉ ከዩቲዩብ መጀመር አንስቶ ብቁ ሆናችሁ በዩቲዩብ ጥሩ ገንዘቦችንና ገቢዎችን ማግኘት የምትፈልጉ ሰዎች አሁንኑ የኮሜንቱ የመጀመሪያ ቦታ ላይ ገብታችሁ ያለውን ሊንክ ከዚህ ቪዲዮ መጨረሻ ነክታችሁ እዛም እንድንገናኝ ከወዲሁ እየጋበዝኩኝ የዛሬውን ቪዲዮ እንጀምር። ሰላም፣ እንዴት ናችሁ? በሱ ፍቃድ ነኝ። ሰላም ፋሚሊዎቻችን እንዴት ናችሁ? ደህና ናችሁ? እንግዲህ ዛሬ በነፂ ቤት መጥቼላችኋለሁኝ። በነፂ ቤት ስመጣ እንግዲህ ዛሬ አንዳንድ ነገሮችን ማድረግና መወሰን እንዳለብኝ ስለተሰማኝ ነው። ቆይ በመጀመሪያ እኛ በጣም ሰላም ነን፣ ፈጣሪ የተመሰገነ ይሁን። ሰላማችንን እየነሳህን ያለኸው እውነቴን ነው የምልህ አብርሃም፣ በዋናነት አንተ ነህ። ሚስትህን ሩታዬን እዚህ እሳት ውስጥ እዚህ ነበልባል ውስጥ እዚህ ወላፈን ውስጥ ከተህ ደግሞ በነፂ ቤት መጥቻለሁ ስትል እንደው ትንሽ ለራስህ ራሱ ሼም የሚባል ነገር አለመኖሩን ሳስብ የእውነቴን ነው በጣም አዝናለሁ። ለማንኛውም በነፂ ቤት ደግሞ ያመጣህ ነገር ምንድን ነው? እስቲ ንገረን። እስካሁን ድረስ ነገሮችን ዝም በማለት እያሳለፍኩኝ ነውና አሁን ግን በጣም ከአቅሜ በላይ ስለሆነ ነፂንም ጠርቻት ዛሬ ብዙ ነገር መስተካከል አለበት ብዬ አስባለሁኝና እኔ በጣም ላይፍ እየከበደኝ ነው፣ ህይወት በጣም እየከበደኝ ነው። እኔ በዚህ ልክ ሆናለሁ ብዬ አስቤ አላቅምና እንደዚህ ሆናለሁ ብለህ አስበህ አታውቅም። ነገር ግን ነገሮችን ለማስተካከል መጀመር ያለበት ከየት ነው? እዛ እኮ ኦልሬዲ ቤትህ እየፈረሰ በጣም ብዙ ነገር እየተፈጠረ ነው። እዛ ምንድነው እየተፈጠረ ያለው ነገር? አንተ ደግሞ ዝም ብለህ አታካብድ ለምትሉኝ ሰዎች በጣም ጥቂት ደቂቃ ጠብቁኝ። በደንብ አድርጌ የተፈጠረውን ነገር አሳያችኋለሁ ከራሷ ከሩታ አንደበት። ለማንኛውም ነፂ መታለች።
ምን እንደሚፈጠር አብረን እንመልከት። ሰማኛለህ አብርሽ፣ መሄድ ካለብን አንድ ላይ እንሄዳለን አብረን። እሺ ከሩታ ጋር ማለት አብራችሁ ልትሆኑ ልትኖሩ ነው እንደዚህ በዚህ ሁኔታ? ምን ማለት ነው? አንተ ሳይክ ማለት ጥሩ ላይ አትመስለኝም አሁን ላይ። ኧረ እባክሽ። ከዛ አሁን የሚፈጠረው ነገር ሰላም አይሆንም ከዚህ በኋላ ያለው ነገር እና እንዴት ነው ኔክስት ቼክ ነው? ስለዚህ ማለት እንዴት በቃ ነው እኔ በጣም የምናደደው ለምን ታውቃላችሁ? ቆሞ እሷ የምታወራውን ነገር እንደ ሕፃን ልጅ ጡጦ ይጋታል። አንድ ነገር ልንገራችሁ ውድ ቤተሰቦቼ፣ ከተሳሳትኩኝ እባካችሁን አርሙኝ። አይደለም በእንደዚህ አይነት ሁኔታ በአካል ተገናኝቶ ከሌላ ማለት በሌላ ወይ ከሚያስበው ሰው ጋር ተገናኝቶ ማውራት ይቅርና ቤታችሁ ቁጭ ብላችሁ በቻት ከሌላ ሴት ጋር በሌላ ኢንቴንሽን ማውራት መማገጥ ይባላል። ቺት ማድረግ ይባላል። ለማለት የፈለጉት ገብቷቸዋል። እዛ ቤቱ እየተመሰቃቀለ ነፍሰ ጡር ሚስቱ እንደዛ አራ ባለችበት ሁኔታ የራሱ ቤት ወጥ እዛ እያረረ እዚህ የሰውን ህይወትና የሰውን ነገር ለማስተካከል የሰውን ወጥ ያማሰላል እየመጣ ለራስ ብቻ ነው ተሰው ነው። እኔ ለራሴ ብቻ አይደለም እያሰብኩኝ ያሉት ነው። ለአንቺም እያሰብኩኝ ነው። ግን ደግሞ ለአንቺም ደህንነት ለማናችንም ደህንነት ምን አገብቶክ ነው የተሻለ የሚሆነው? በቃ እሺ በይኝ በእናትህ እኮ ለኔ ደህንነት እዚህ ብሆን ወይም ደግሞ አንተ ከኔ ጋር ብታጅራ ኬክ በቃ እውነትም አንተ የኔ ሰላም አሳስቦ ከሆነ ስለኔ የምታስብ ከሆነ አብረን እንሂድ። ስለኔ የምታስብ ከሆነ ስለኔ የሚጨንቅህ ከሆነ ና ቡታጅራ አብረን እንሂድ ነው እያለች ያለችው። ምን አግብቶክ ነው አንተ ወንድሜ? አሁን ምን አግብቶክ ነው ስለማይመለከትህ ህይወት እየገባህ የምትፈተፍተው? ቢያንስ እዛ ሰላም እኮ ብትሆን እዚህ እሺ የሷ እንባ የሷ ህይወት ያሳስበኛል ምናምን ብትለኝ ችግር የለውም። እዛ አንተ እየተበላሸ ነው። መበላሸቱን ላሳይክ። ይሄ ነገር በጣም የተባባሰ ምናምን ስለሚሄድ አዳምጡ። አንቺም ያው የምታስቢው ነገር በአይን መረዳት አይቅትም ፊትሽ ላይ። ምክንያቱም ነፂን ስታገኛት የምታሳየው ነገር ልክ አይደለም። ብቻሽን ቤት ውስጥ ስትሆኚ የምታሳየው ነገሮች የምታስቢያቸው ነገሮች ስለሚያስፈራ እሱን አስቤ ቢያንስ ከነገሩ መሸሽ ይሻላል ብዬ ቤተሰብ ጋር ላደርሰሽ ነበር የመጣሁት። አብርሃም አንተ እዛ የማይመለከትህን የድግስ ወጥ ታማሰላለክ። የቤትህ ወጥ እንዴት እንዳረረ ተመልከት። እኔ በዚህ ሰዓት ሩታን ምንም ልል አልችልም። ተረጋግተሽ ቁጭ ብለሽ አዋሪው ለምንድን ነው የምትቆጩ ምናምን ልል አልችልም። ምክንያቱም የልጁን ስራ በደንብ አድርጋችሁ እያያችሁት ስለሆነ። እንደውም ሩታ በጣም ከምነግራችሁ በላይ እኔ ትዕግስቷን ያየሁበት ሳምንት ነው። ይሄ ሳምንት ስታይ ሲሆን ሲደረግ ነው እንጂ እራሷ እየፈጠረች ምንም አይነት ጸብ ስትፈጥር አላየናትም። በዚህ የማትስማሙ ሰዎች ካላችሁ አይናችሁን ጠረግ አድርጉና አይናችሁን አሰሩት። ነገር ግን እያየች እየሰማች ያለችው ነገር እኔ እንጃ እናንተ ብትሆኑ ምንድን ነበር ልታደርጉ የምትችሉት? በተለይ በእሷ የምትፈርዱ። ስለዚህ አንድ ነገር አውቃለሁኝ፣ ሩታ ከዚህ ቤት ትሄዳለች ብዬ አላስብም። ወደ ቤተሰቦቿ እንድትሄድም አልፈልግም። አይኖ ነገሮች በጣም እየተካሩ እየተባባሱ ነው ያሉት። ግን አሁንም ድረስ አስረግጬ የምነግራችሁ ነገር በተለይ የአብርሽና የሩታን መለያየት፣ መከፋፈል፣ ቤተሰባቸውና ትዳራቸው መበተኑን በደንብ አድርጋችሁ በተጠንቀቅ ቆማችሁ የምትጠብቁ ሰዎች አስረግጬ ልንገራችሁ፣ አብርሽም የሩታም ሩታዬም ደግሞ የአብርሽ ብቻ ናት። ፈጣሪ ያጣመረውን ፈጣሪ አንድ ያደረገውን ማንም ሊለየውና ሊነቀንቀው አይችልም። ስለዚህ ሩታዬ ነገሮችን በጥልቀት አስቢና እኔ አሁን እንደዚህ አድርጊ ልልሽ ምንም አልችልም። ነገር ግን በጣም ብዙ በህይወት ያዩ በጣም በብዙ ነገር ውስጥ ያለፉ ቤተሰቦች ስላሉን ኮሜንት ላይ እነሱ ሀሳባቸውን ያስቀምጡልሻል። እስቲ ሜንሽን አድርግሻለሁ፣ አንብቢው። አቤል እዚህ እንደዚህ እሷን ይመክራል። ኤፍሬም ደግሞ እዛ ወንድሙን ምን እንደሚለው ብቻ ተመልከቱ። እንኳን እነዚህ ሜዳ አንተ ነገሮች የሚስተካከሉ ይመስላል። እንደዚህ ከሆነ በቃ እኔ ካልተስተካከለም ኤፍሬም አንድ ነገር ልንገር አይደል? እኔ አሁን ላይ ተስፋ ቆርጫለሁኝ። ገባ? እኔ ባለፈው በዛ እንትን እንዴት እንደሆንኩኝ እኔ ነኝ የማውቀው። ተረዳኝ። በጥፊ ነው የተመታሁት፣ ግን ዝም ብያት ነው ያንንም ያለፍኳት ማለት ነው። ቆይ ጥፊውን ተወው።
ምን አድርገህ ነው? ተስፋ እኮ ሰው የሚቆርጠው የሆነ የሞከረው ወይም ደግሞ የሆነ ለማድረግ የጣረው ነገር ሲኖር ነው። አድርጎ መጨረሻ ላይ እልሁ ሲደርስ ወይ በቃ ተስፋ ቆረጥኩኝ ይባላል። ና ቁጭ በልና እንነጋገር ስትባል የምትመናጨቅ ሰውዬ ምን አድርገህ ነው አንተ ተስፋ የቆረጥከው እንዴ? ተስፋ የቆረጠ ሰው እንዲህ ነው እንዴ? እኛ ተስፋ የቆረጠ ሰው አናውቅም። አብርሃምና ሩታን ብቻ አይደለም፣ ነፃነትን ብቻ አይደለም፣ ኤፍሬምና አቤልንም የምላችሁ ነገር አለኝ። በቃ ሞክራችሁ ከእናንተ አቅም በላይ ሆኗል አይደለ? ስለዚህ አቅም አለው ለምትሉት ሰው ነገሩን አስተላልፉ እንጂ የየራሳችሁን ሐሳብና ግምት እየያዛችሁ እየመጣችሁ ልጆቹን ካለባቸው ጭንቀትና ካለባቸው የባሰ ፈተናና ትብትብ ውስጥ አትክተቷቸው እባካችሁን። ማለት ሁለታችሁም በየራሳችሁ ፊና እየጎተታችኋቸው ነው አሁን ያላችሁት። አቤልም በዚህ በኩል ሩታን ይጎትታታል፣ አንተም በዚህ በኩል ኤፍሬም አብርሃምን እየጎተትከው ነው። መሀል ላይ የሚፈጠረው ነገር በጣም ያስፈራኛል። ውድ ቤተሰቦቼ በዚህ ሀሳብ ተስማማላችሁ ብዬ አስባለሁኝ። ምናልባት ኤፍሬምን በራሱ መንገድ ትክክል ሊሆን ይችላል፣ አቤልን በራሱ መንገድ ትክክል ሊሆን ይችላል። እባካችሁን ትክክለኛነታችሁን ይዛችሁ በቃ ካቃታችሁ ውጡ። ሰላም ነው እንጂ በዚህ ሰዓት የሚያስፈልገው ለእነዚህ ሰዎች ከሀገር እየተነሱ እንዲወጡ ወደ የቤተሰቦቻቸው እንዲለያዩ መሆን የለበትም። መሀል ላይ የሚፈጠር ክፍተት በጣም ብዙ ዋጋ እንደሚያስከፍል እናንተ ህይወት ስላላያችሁ ላታውቁ ትችላላችሁ፣ ልጆችም ስለሆናችሁ ማለት ነው። የምትሉትን በሉ እናንተ ውድ ቤተሰቦቼ። ለማንኛውም የዛሬው ቪዲዮ የተመለከታችሁትን ይመስል ነበረ። ከሶስቱም አንግል ከሩታም ከአብርሽም ከነፂም ከአስታራቂነን ባዮች ወይም ደግሞ ከአማካሪዎቹ የየራሳቸውን ሐሳብ አንጸባርቀዋል። አዳምጣችሁት የየራሳችሁን ፍርድ ሰጥታችኋል ብዬ አስባለሁኝ። ለማንኛውም እስካሁን ድረስ እዚህ ቪዲዮ ላይ ቆይታችሁ ሰብስክራይብ ያደረጋችሁና ቤተሰብ ያልሆናችሁ አሁኑኑ ከታች የምታዩትን የሰብስክራይብ ምልክትና የደወል ምልክቷን ንኩ። እንዲሁም ደግሞ ቪዲዮውን ላይክ በማድረግ ቅድም እንዳልኩት የኮሜንቱ የመጀመሪያ ቦታ ላይ ስለ ዩቲዩብ ያስተማርኩበት የዩቲዩብ ቻናል ያለ ከዩቲዩብ መጀመር አንስቶ ብቁ ሆናችሁ ጥሩ ክፍያዎችን እስክታገኙ ድረስ ያለውን ስቴፕ በዝርዝር በቪዲዮ አስቀምጬ አስደግፌላችኋለሁ። የኮሜንቱ የመጀመሪያ ቦታ ላይ ያለውን ሊንክ ንኩትና ያው እንግዲህ በዚህ በጣም ተጨንቀናል። እዛ የገባን ደግሞ ራሳችንን እያስተማርን ትንሽ ፈታ እያለን ሪላክስ እናደርጋለን ማለት ነው። እዚህ ስክሪን ላይ ካስቀመጥኩላችሁ ቪዲዮ አንዱን መርጣችሁ እያያችሁና የተዝናናችሁ ቆዩኝ። አብራችሁ ስለነበራችሁ ከልብ አመሰግናለሁ። ይመቻችሁ።